እስቲ ዙሪያችሁን ተመልከቱ ወይም ራሳችሁን በመስታወት እዩት። በጣም ብዙ ሰዎች የቦርጭ ችግር አለባቸው። ቦርጭ ማጥፋት አለብን ብለን ወደ ጂም እንሄዳለን ወይም አመጋገብ ለማስተካከል እንሞክራለን። ነገር ግን ውጤት ሳናገኝ እንቀራለን። ለምን? ምክንያቱም ሁሉም ቦርጭ አንድ አይነት አይደለም። ዛሬ ብዙ ሰዎች በግልጽ የማይነግሯችሁን አንድ ሚስጥር እናወራለን። እሱም የተለያዩ የሆድ ቦርጭ አይነቶች እንዳሉ ነው። እነዚህ ሶስት አይነቶች ሶስት የተለያዩ መንስኤዎች እና ከሁሉም በላይ ደግሞ ሶስት የተለያዩ መፍትሄዎች አሏቸው። የእርሶን የቦርጭ አይነት በትክክል ካላወቁ የተሳሳተ መፍትሄ እየተጠቀሙ ጊዜውን እያባከኑ ሊሆን ይችላል። ዛሬ እነዚህን ሶስት አይነቶች በዝርዝር እንለያቸዋለን። ቪዲዮውን እስከ መጨረሻ ከተከታተላችሁ የእናንተ ቦርጭ ከየትኛው ምድብ እንደሚመደብና ምን ማድረግ እንዳለባችሁ ትወስናላችሁ። አይነቶቹን ከማየታችን በፊት አንድ መሰረታዊ ነገር ግልጽ ማድረግ አለብን። በሆዳችን አካባቢ ሁለት አይነት የስብ አይነቶች አሉ። አንደኛው ሰብኩታኒየስ ፋት፣ በእጃችን ቆንጥጠን ልንይዘው የምንችለው ማለት ነው። ይህ ብዙም አደገኛ አይደለም። ሁለተኛውና አደገኛው ግን ቪዘራል ፋት ይባላል። ይህ ስብ በሆዳችን ውስጥ በአንጀታችን፣ በጉበታችን፣ በልባችንና በቆሽታችን ዙሪያ የሚከማች ነው። ይህ ስብ ለስኳር በሽታ፣ ለልብ ህመምና ለተለያዩ ኢንፌክሽኖች መንስኤ ሊሆን የሚችል ነው። የሚገርመው ነገር አንዳንድ ሰዎች ከውጭ ሲታዩ በጣም ቀጭን ሊሆኑ ይችላሉ። ነገር ግን በውስጣቸው ይህ አደገኛ ስብ ተከማችቶ ሊሆን ይችላል። ስለዚህ ቦርጭ አለመታየቱ ብቻ ጤናማ ነን ማለት አይደለም። የመጀመሪያውና በጣም የተለመደው አይነት የሚንጠለጠል ሆድ ነው። ይህ አይነቱ ሆድ ወይንም ቦርጭ ላላ ያለ ነው። እናም ቀበቶ ስናስር ቀበቶን አልፎ ወደ ታች የሚዘቀዘቅ አይነት ነው። የዚህ አይነቱ ቦርጭ ወይንም ሆድ ዋና መንስኤ ከሁለት ነገሮች አንዱ ነው። ከመጠን በላይ የሆነ ኢንሱሊን ወይንም ከመጠን በላይ የሆነ ኮርቲሶል የጭንቀት ሆርሞን ነው። በቅድሚያ ስለ ኢንሱሊን እናውራ። ጉበታችን በስብ ሲሞላ ሌላ የሚያከማችበት ቦታ ሲያጣ ያ ስብ በሆድ ዕቃ ዙሪያ ይከማቻል። ይህ ቪሰራል ፋት ያልነው ነው። ይህ የሚሆነው ከመጠን በላይ ካርቦሃይድሬት እንደ ስኳር፣ ዳቦ፣ ሩዝ፣ ፓስታ የመሳሰሉትን ስንመገብ ሰውነታችን ብዙ ኢንሱሊን ያመነጫል። ኢንሱሊን ደግሞ ያንን ሁሉ ወደ ሆድ ስብ ይቀይረዋል። ሁለተኛው ምክንያት ደግሞ ኮርቲሶል ወይም የጭንቀት ሆርሞን ነው። ስንጨነቅ ሰውነታችን ኮርቲሶል ያመነጫል። ይህ ሆርሞን በሰውነታችን ውስጥ ያለውን ፕሮቲን ወደ ስኳር ወይንም ግሉኮስ ይቀይረዋል። ምንም እንኳን ስኳር ባትበሉም ጭንቀት በራሱ በሰውነታችሁ ውስጥ ስኳር እንዲፈጠር ያደርጋል። ይህ ደግሞ ኢንሱሊንን በመቀስቀስ ስብ በሆዳችሁ ላይ እንዲከማች ያደርገዋል። መፍትሄው ለዚህ አይነቱ ሆድ የአካል ብቃት እንቅስቃሴ ብቻውን ብዙም ለውጥ አያመጣም። ለምን ካላችሁ፣ ምክንያቱም እንቅስቃሴ ኢንሱሊን በከፍተኛ ሁኔታ አይቀንስም። ዋናው መፍትሄ አመጋገብ ነው። ካርቦሃይድሬትንና ስኳርን በከፍተኛ ሁኔታ መቀነስ አለባችሁ። ጭንቀትን መቀነስ፣ የኮርቲሶል መጠናችሁን ለመቆጣጠር በቂ እንቅልፍ መተኛት ወሳኝ ነው። እንዲሁም ጭንቀት ከሚፈጥሩባችሁ ሰዎች ወይም ሁኔታዎች መራቅ አለባችሁ። የእንቅልፍ ጥራት ከተስተካከለ የጭንቀት ሆርሞን ይቀንሳል፣ የሆድ ስብም አብሮ ይቀንሳል። ሁለተኛው አይነት የታችኛው የሆድ ክፍል ቦርጭ ነው። ይህ ብዙ ጊዜ በእኛ በሴቶች ላይ ይታያል፣ ግን ወንዶችም ላይ ሊከሰት ይችላል። ይህ አይነቱ ቦርጭ ከቆዳ በታች ያለ ስብ ወይንም ሰብኩታኒየስ ፋት ነው። እንደ መጀመሪያዎቹ ሁለት አይነቶች በአካል ክፍሎች ዙሪያ ያለ አይደለም። ስለዚህ ለጤና በጣም አደገኛ አይደለም፣ ግን ለማጥፋት እልህ አስጨራሽ ሊሆን ይችላል። የዚህ ዋና መንስኤ ብዙ ጊዜ የኤስትሮጅን ሆርሞን መብዛት ነው። ኤስትሮጅን በሴቶች ላይ በብዛት የሚገኝ ሆርሞን ቢሆንም መጠኑ ሲበዛ ግን በዳሌ በጭንና በታችኛው የሆድ ክፍል ላይ ስብ እንዲከማች ያደርጋል። የኤስትሮጅን መጠን ለምን ይጨምራል? አኩሪ አተር በብዛት መጠቀም፣ በፕላስቲክ ዕቃዎች ውስጥ ምግብ ወይንም መጠጥ መጠቀም። ፕላስቲኮች ውስጥ ያሉ ኬሚካሎች ኤስትሮጅንን ይመስላሉ። የወተት ተዋጽኦዎች እና ጸረ ተባይ የተረጨባቸው ምግቦች መመገብ። መፍትሄውስ ካላችሁ፣ ለዚህ አይነቱ ሆድ ወይንም ቦርጭ የአካል ብቃት እንቅስቃሴ በጣም ይጠቅማል። አመጋገብና ጾም ካርቦሃይድሬትን ከመቀነስ በተጨማሪ በተወሰነ ሰዓት ልዩነት ወይም ኢንተርሚታንት ፋስቲንግ የሚባለው ይህንን የመጨረሻ ግትር ስብ ለማጥፋት ቁልፍ ነው። የጾም ሰዓታችሁን
በጨመራችሁ ቁጥር ሰውነታችሁ ይህንን ስብ የማቅለጥ እድሉ ይጨምራል። ኤስትሮጅንን መቀነስ፣ አኩሪ አተርን፣ በፕላስቲክ የታሸጉ ምግቦችንና የወተት ተዋጽኦችን መቀነስ፣ አትክልቶችን እንደ ጎመን የመሳሰሉ አትክልቶች በውስጣቸው ዲአይኤም የሚባል ንጥረ ነገር እንደ ጎመን የመሳሰሉ አትክልቶች በየዕለቱ በአመጋገባችን ውስጥ ብናካትት የኤስትሮጅንን መጠን ለማመጣጠን ይረዳል። ሶስተኛው አይነት እና ምናልባትም ከሶስቱም በጣም አሳሳቢው ወደፊት የገፋ ወይንም እንደ ኳስ ያበጠ ሆድ ነው። ይህ ቦርጭ ብለን ልንጠራው እንቸገራለን። ይህንን ብዙ ጊዜ በወንዶች ላይ እናየዋለን። ሰውየው እጅና እግሩ ቀጭን ሆኖ ሆዱ ግን ልክ እንደ ኳስ ጠንካራና ወደፊት የገፋ ነው። ልብ በሉ፣ ይህ ስብ አይደለም፣ ጠንካራ ነው። ስብ ቢሆን ኖሮ ይለሰልስ ነበር። ይህ በሆድ ዕቃ ውስጥ የተከማቸ ፈሳሽ ነው። መንስኤው የጉበት ከፍተኛ መጎዳት ወይም ሲሮሲስ ምልክት ሊሆን ይችላል። ጉበት በጣም ሲጎዳ እና ስራውን በአግባቡ መስራት ሲያቆም ከጉበት የሚወጣ ፈሳሽ በሆድ ዕቃ ውስጥ ባለው ከረጢት ውስጥ ይከማቻል። ይህ በጣም አደገኛ የጤና ሁኔታ ነው። ይህ ሁኔታ ላይ የደረሰ ሰው አንዳንድ ጊዜ በየ2 ሳምንት ሆስፒታል እየሄደ ያንን ፈሳሽ ማስወጣት ይኖርበታል። መፍትሄውን ስንመለከት ቀላል አይደለም። ስር ነቀል የአኗኗር ዘይቤ ለውጥ ያስፈልጋል። ምክንያቱን ማወቅ ብዙ ጊዜ ከአልኮል መጠጥ ጋር የተያያዘ ስለሆነ አልኮልን ሙሉ በሙሉ ማቆም የመጀመሪያውና ወሳኙ እርምጃ ነው። ጉበትን የሚረዱ እንደ ጎመን፣ ብሮኮሊ፣ የአበባ ጎመን የመሳሰሉ አትክልቶችን በብዛት መመገብ ፕሮቲንን ማመጣጠን ይፈልጋል። የተጎዳ ጉበት ብዙ ፕሮቲን ማብላላት ስለማይችል የፕሮቲን መጠናችሁን መካከለኛ ማድረግ አለባችሁ። ተጨማሪ ወይንም ሰፕሊመንት ቫይታሚን ኢ መውሰድ የተጎዳን ጉበት በተወሰነ ደረጃ ለማገዝ በጣም ጠቃሚ ነው። ለዚህ አይነቱ ሆድ የአካል ብቃት እንቅስቃሴ ምንም አይነት ለውጥ አያመጣም። ትኩረቱ ሙሉ በሙሉ የውስጥ አካልን ማከም ላይ መሆን አለበት። ውድ የሀበሻ ኬር ቤተሰቦች ዛሬ 3ቱን ዋና ዋና የሆድ አይነቶች አይተናል። የሚንጠለጠል ሆድ የኢንሱሊንና የጭንቀት ውጤት ነው። ኳስ የመሰለ ጠንካራ ሆድ የጉበት ችግርና የፈሳሽ መከማቸት፣ የታችኛው ሆድ ቦርጭ የኤስትሮጅን ሆርሞን መብዛት ውጤት ነው። አሁን የእናንተ ተራ ነው። ራሳችሁን አስተውላችሁ የትኛው አይነት እንዳለባችሁ ለዩ። ይህንን ማወቅ የመፍትሄው 50% ነው። ለእነዚህ ሁሉ የሆድ አይነቶች በተለይም ለመጀመሪያውና ለሁለተኛው አይነት ትክክለኛው የአመጋገብ ስርዓት ኬቶ ዳየት ወይም ካርቦሃይድሬት የሌለው አመጋገብና ጾም ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ፣ ለወዳጅ ዘመዳችሁም አጋሩት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የሀበሻ ኬር ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ጤናማ ሆናችሁ ቆዩን።